ኢቢኤስ የተሰጠ አስቸኳይ ማብራሪያ። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድ በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረጉን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚያስችለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 ዓመተ ምህረት ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጅንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንድናደርግላት ተማጽና ወደ ጣቢያችን በአካል በመምጣት በሀዘንና በእንባ ችግሯ ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶችን በመረዳት ላይ ባተኮረ ዓላማ በመነሳት ይህ ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾቻችንን በረቀቀ መንገድ በማባዛት የተሳሳተ መረጃ እንዲቀናበር የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግሯን የተናገረች ወጣት ብርቱካን ተመስገን ደረሰብኝ ባለችው ወቅት ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይቺን ወጣት ወደ አዲስ የህይወት ምዕራፍ ለማሻገር ጥረት አድርገናል። ሆኖም ባለ ታሪኳ ላይ የወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይሰራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል። በቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችልን ስርዓት ለማጠናከር ቃል እንገባለን። ለተፈጠረው የመረጃ መባተል ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። በተጨማሪም በማህበራዊ ሚዲያ ላይ እየተናፈሰ ያለው የስራችን ባልደረባ የሆነችው አርቲስት ሉላ ገዛኸኝ ታስራለች የተባለ የሚወራው ወሬ ሀሰት መሆኑን ለመግለጽ እንፈልጋለን። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ ይህን ነገር ኢቢኤስ ላይ ያላየው ሰው አለ ብዬ አላስብም። እጅግ የሚያሳዝን ታሪክ ነው። ከታገቱት ሴቶች መካከል የዛሬ 2-3 ዓመት ከታገቱት ሴቶች መካከል ይቺ አምልጣ የተገኘች ናትና ኢንተርቪው ተደርጋለች። ግን አንዳንዴ ሾርት ሚሞሪ ባንሆን ጥሩ ነው ብዬ አስባለሁ። ሾርት ሚሞሪ ስንሆን አንድ አጀንዳ ይሰጠንና እሱን አጀንዳ ለአንድ ሳምንት ይወራና እሱ ይረሳና ሌላ ይመጣል፣ እሱ ይረሳና ሌላ ይመጣል። አሁን ይቺን አጀንዳ ያመጡበት ያውም የራሳቸውን ወንጀል በኢቢኤስ ላይ ማቅረብ ለምን ፈለጉ? አያችሁ፣ ይሄን ነው ማስተዋል የሚጠየቀው። እስከ ዛሬ ለምን አላቀረቡትም? ኢቢኤስስ እንደ ተጠያቂነት እንዲወቀስ ለማን ነው የፈለገው? መንግስት ነው የፈለገው። ስለዚህ የማንን ጉዳይ ለማስረሳት? የቀነኒን ጉዳይ ፍትህ እንዳይገኝበት፣ የዚችም ፍትህ ያስፈልገዋል። ፍትህ ግን ከመንግስት ጋር የተጣላ አካል ነው ይሄንን ያደረገው። ኦነግ ነው ከመንግስት ጋር የተጣላ አካል የአማራ ሴቶችን ማፈኑ ዛሬ አይደለም የምናውቀው። በየጊዜው የአማራ ህዝብ በኦነግም ሆነ በብልጽግና ይበላል። ይሄ የታወቀ ነገር ነው። ግን የቀነኒን ሁኔታ ለመደበቅ የቀነኒን ሁኔታ በግፍ የተገደለችው ለመደበቅ ሲባል ይሄን አጀንዳ ይዘው መጣውታል። ከዛ ማን ነው ለምን አወረዳችሁት ብሎ ኢቢኤስ ላይ ይጮሃል። እንዴት ነው የምጮኸው? መንግስት ነው የሚያዛቸው። ኢትዮጵያ ውስጥ ያለ ሚዲያ ኤጀንሲ በሙሉ የሚታዘዘው በመንግስት ስራ ነው። እስቲ የተለየ ከመንግስት የተለየ ስቴሽን አንድ ነገር መንግስት ከሚለው ውጪ አንድ ነገር የሚናገር አንድ ኢትዮጵያ ውስጥ ያለ ሚዲያ አንድ ነገር አንድ የለም። ስለዚህ የቀነኒን ጉዳይ ለማረሳሳት
በጭራሽ ይህን አጀንዳ ይዘው መጥተዋል። ይህን አጀንዳ እኛ ስንጮሁበት ስንልበት ከ2-3 ዓመት በላይ ያደረግነው ነው። መንግስት ተጠያቂ እንዳይሆን፣ ብልጽግና ተጠያቂ እንዳይሆን በቀነኒ ጉዳይ ያለውን ለማረሳሳት አሁን ድብልቅልቅ የወጣው ሙሉ በሙሉ የቀነኒ አጀንዳ እንዲረሳ ነው። ኖ ዊ ዱ ዋን ባይ ዋን። ለዚችም እህታችን ለታገቱት እህታችን በሙሉ ፍትህ እንጠይቃለን። እንዲሁም የቀነኒ ገዳይ አንዱዓለም ጎሳ ትጠየቅበታለ። የኦሮሚያ ፖሊስ ኮሚሽን ፌዴራል ኮሚሽን ምንድን ነው ያለው? ገፋት እንጂ እሱ በገዳይነት መጠየቅ የለበትም። መግፋት በገዳይነት አያስጠይቅም ነው ያለው። ስለዚህ ይህን ነገር ለማረሳሳት ስለሆነ የአማራ ልጆችም በዚህ ጉዳይ ጮሁ፣ የኦሮሞ ልጆች ደግሞ የፍትህ ጉዳይ ኢትዮጵያውያን ሆናችሁ የቀነኒ አዱኛን የፍትህ ጉዳይ እንድጠይቁበት ነው። እጅግ የሚያሳዝን ነው። ግን ኢቢኤስ አቅም የለው። ኢቢኤስ ምን ነው የወታደር ያለው መሰላችሁ እንዴ? ኢቢኤስ እኮ እንደፈለገ መንግስት የሚያሾረው ሚዲያ ነው። እንደፈለገ አድርጎ መንግስት የሚጫወትበት ነው። ኢትዮጵያ ያለው ሚዲያ በሙሉ በመንግስት ቁጥጥር ስር እንደሆነ እየረሳችሁት ይመስለኛል። እና አደራ አሁንም ፍትህ ለቀነኒ፣ ፍትህ ለእነዚህ መስኪን ሴቶች። ለዚህ ነው የማጋልጠው። ፍትህ ለመስኪን ሴቶች እና ሾርት ሚሞሪ ባንሆን ጥሩ ነው። አሁን ለምን አመጡት? አሁን ይህን መረጃ አውጥቶ በአጀንዳውን ለማስቀየር ለምን ተፈለገ? የቀነኒ ጉዳይ ተደባብሶ እንዲቀር ስለተፈለገ ነው። ስለዚህ ይህችን ነገር እንዳትረሱ ለማለት ነው። ሰላማችሁ ይብዛልኝ። መልካም ጊዜ። እኔን ማታለል አትችሉ። የማይቻለው ዮኒ ማኛ ሌሎቹን አታሏቸው፣ ቲክታኩን ፌስቡኩን ደበላልኩት። እኔን ግን የመንግስት እያንዳንዷን እንቅስቃሴ ስለማቅ እኔን ማታለል አይቻልም። አሁንም ፍትህ ለቀነኒ፣ ይህንን ነው መጠይቀው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ የቀነኒን ጉዳይ እንፋታ ብያለሁ። እኔ እንደፈለጋችሁ በሉት። የቀነኒን ጉዳይ አልፋታ። የራሳችሁ አብራችሁ የበላችሁ የጠጣችሁ አብራችኋት የነበራችሁ ፍትህ ለቀነኒ አላላችሁ። ይቺ ልጅ አንዷ ሴት ናት። ምንድነው ይቺ ልጅ ያደረገችው? ምንድነው የቀነኒ ከህይወቷ ካለፈ በኋላ ማለት ነው ስልኳ እዛዋ ጋር ነበረ። ስልኳ እስከ ዓርብ ዕለት ድረስ ቀነኒ የተቀበረችው ታስታውሳላችሁ፣ ሮብ ቀን ነው። አጠዳድፈው ነው የቀበሯት ካያችሁ። ዓርብ ቀን ድረስ እሷ ጋር ነበር ስልኳ። ስልኳ በነበረበት ጊዜ ታስታውሳላችሁ የተወሰኑ መሴጆች ለጓደኞቿ የተላከውን ለጓደኞቿ የዛሬ 5 ወር የተላከውን መሴጆች እቺ ሴት አግኝታ ሰዎቹ እየተሳደዱ ይገኛሉ። ተደብቀው ነው ያሉት። እቺ እያንዳንዱ መሴጆች እያጠፋች ነበር ከውስጡ። እያንዳንዱ መሴጅ ለፖሊስ እንትኑ ከመሰጠቱ በፊት ምኑ ከመሰጠት ስልኩ ፖሊስ ጋር ከመግባቱ በፊት እያንዳንዱ መሴጆች አጥፍታለች። በዚህ አጋጣሚ አንዱዓለም አዱኛም አጥፍቶታል። አንዱዓለም ጎሳ ለምን አንዱዓለም አዱኛ እንደምን አላውቅም። አንዱዓለምም የእሷ ህይወት አጥፊ ቀጥቅጦ ደም በደም አድርጎ ብዙ ጉድ ያረጋት እንግዲህ ተደርጓል። ምን አድርጓል? ያው ዶክመንቱን ያጠፋል። ግን እውነተኛ ከሆናችሁ ላከቀ ቆማችሁ ቴሌ ይሄንን መረጃ ሙሉ በሙሉ ማውጣት ይችላል። ድሊት ቢደረግም ምንም ቢደረግም እያንዳንዱ መሴጅ ምን ሲላት እንደነበረ ምን እንደነበረ መታወቅ አለበት። እቺ ልክ እንደ አንዱዓለም ወንጀለኛ ሴት እንደሆነች ማወቅ አለባችሁ። ስለዚህ እቺን ሴት ለፍርድ እንድትቀርብ ለህግ እንድትቀርብ ማድረግ አለባችሁ። አሁንም እኔ ያልኩት ነገር የዋሸሁት ነገር የለም። አሁንም ድገሙ። የአንዱዓለም ፓስፖርት በአጭር ጊዜ ውስጥ ታድሷል። በአጭር ጊዜ ውስጥ እስር ቤት ሆኖ ታድሶለታል። ዱባይ ትራንዚት እንዲያደርግ ምን አድርገውለታል? ይሄን ነገር እየጨረሱለት ነው። በ15,000 ቦንድ ይወጣል ብዬ የተናገርኩት ነገር እውነት ነው። እንዳለ ዶክመንቶች አሉ። ስለዚህ ያንን ዶክመንት የሚያውቁ ሰዎችን እኔ መናገር አልፈልግም። ለምን? ሚስጥር ጠባቂ ስለሆንኩኝ። ሚስጥር ነው የተነገረ። የኦሮሞ ልጆች አብዛኛው ዮኒ ማኛ አጫሉን ተናገረ እንጂ አጫሉን የበላችሁት እናንተ ናችሁ። አጫሉ በተናገረበት ጊዜ ዮኒ ማኛ ተናግሯል። ለዛም ደግሞ በትክክል ይቅርታ ጠይቄበታለሁ። 30 ጊዜ እያነሳ ብትመጣ በአናት ተተከል ነው ማለት። በግልጽ ለኦሮሞ ልጆች መናገር አልነበረብኝም፣ በዛ ደረጃ መናገር አልነበረብኝም ብያለሁ። እሱ ሳይቀር ዳልቻ እኔ ቤት መጥቶ በፊት እኔ ቤት በሚል ከሰከስበት ጊዜ ለመጀመሪያ ጊዜ ቁጭ ብሎ ያወራኝ ዳልቻ ነው። እኔ ቤት ስትርመጠመጡ አልነበር እንዴ? ዛሬ አጫሉ የምትሉት ምን ነው? ልዕልቲን ቁርቲ እኔ ቤት አይደል? ሞዴሬተር አልነበር? ስትርመጠመጭ እኔ ቤት አልነበር? ዳልቻ እኔ ቤት ስትርመጠመጥ አልነበር? ዛሬ ነው ያጫሉ ነገር የተሰማችሁ? ምድረ ሌባ
ስለ ፍትህ ነው የጠየቁል። መጀመሪያ ሴት ናት፣ እህቴ ናት። አባትየው አደራ አለብን የልጄን ሀቅ አውጡልኝ ብለው አባትየው ተናግረዋል። ኦሮሞ ኢትዮጵያዊ እንደሆነ ነው የማውቀው እናንተ ካልካዳችሁት በስተቀር። ስለዚህ ራቹ የሚባል ሌባ አንተ እንትን አልነበርክ እንዴ? ራቹ ምትበል አምቦ ዩኒቨርሲቲ የላይብረሪ ዘበኛ አልነበርክ እንዴ? ቲክታክ ከመምጣቱ በፊት ማን ያውቃል? አንተ ሬሳ ማን ነው ስለ አንተ ማንነት የሚያውቅ? ሀቋን ደብቀ በዘር ለመደበቅ ትፈልጋለህ እንዴ? እነ አምቦርጌ እነ ሶፋኒት እነ ናሆር የሚባሉ እህትና ወንድሞች እንድም አልፋኖ አፍና የምትባል እህት ሲንፋ አፍና የምትባል ሙሉ እየተናገሩ ነው። ስለ እህታቸው ድምፅ እየሆኑ ነው። እንደናንተ አይነቱ እንደዚች አይነት ወንጀለኛ ግን የእሷን ሞት ሳይገርማችሁ መጣችሁ በውሸት ትናገራላችሁ። በውሸት እየመጣችሁ ከነ ዳልቻ ጋር ዳልቻ ሴት አቢዩዝ የሚያደርግ ነው ለልጆቹ እንኳን ዳልቻን ኮምፕሌን የሚያደርግበት ኦሮሞ አይታችኋል እንዴ? እንደ ዳልቻ አይነት ጥራጊ ኦሮሞን አሰዳቢ ኮምፕሌን ሲደረግበት ሰምታችኋል? በአማራ ከሄዳችሁ ጆከር ወይም ዘገየ የሚባለው ሁልጊዜ ነው እኔ አገጩን የማወልቅለት በንግግር ለአማራ አይጠቅምም ባለጌ ነው እያልኩ የምናገረው። አንድ ኦሮሞ ወጥቶ ዳልቻን ለኦሮሞ አይጠቅምም ባለጌ ነው የሚል ሰምታችሁ ታውቃላችሁ? you never heard of it? ባለጌ በቤታችሁ ሲኖር ባለጌ ካልተባለ ነገሮች ይበላሻሉ። ኦሮሞውን የሚገልጸው ብልግና ሳይሆን ጨዋነት ነው። ስለዚህ የዚችን ልጅ ሙሉ ዶክመንት ያጠፋቸው ይቺ ናት። ግን መሀይም ስለሆኑ ነው። ትክክለኛ ኢትዮጵያ ላይ ፍርድ ቢኖር ኖሮ ምን ይደረጋል? ይቺን ዶክመንቱን በሙሉ ይወጣ ነበር። ሽመልስ አብዲሳ እኔ ልጠየቅበት። ቴሌ አውጥቶ ሽመልስ አብዲሳ ከሱ ጋር ካልተነጋገረ እኔ ልጠየቅበት እያልኩ ነው። እኔ ልጠየቅ፣ ኃላፊነቱን መወስደው ነኝ። ሽመልስ አብዲሳ አይዞ እናግዛለን፣ ይሄ ነገር ቶሎ ነው የምንፈታው፣ ምንም ችግር የለብህም፣ እኛ ኬዙን ወደ ኦሮሚያ ክልል እንወስዳለን ብሎ ሽመልስ አብዲሳ ሲናገር ነበር። የኦሮሞ ክልል ፖሊሶች መጥተው ግርግር አልፈጠሩ? ግርግር ፈጥረው እንውሰደው ኬዙን አላሉ? ከማን የተላከ ነው? ከሽመልስ አብዲሳ የተላከ ነው። እያንዳንዱ የምትሰሩት ወንጀል ወንጀለኛ ንጹህ ለማድረግ ከምትሄዱ የንጹሐንን ደም በትክክሉ ለፍርድ ብታቀርቡ ምርጥ የኦሮሞ ልጆች ትባሉ ነበር። ለአንድ በጭባጫ ዘፋኝ ነው ምን ጀግንነት አለ? በዘፋኝ ጀግንነት አለ? ምን ጥላሁን ገሰሰ እኮ ስለ ሀገር ዘፍነዋል። እነ ነዋይ ደበበ ስለ ሀገር እየዘፈኑ፣ እነ ቴዲ አፍሮ ስለ ሀገር እየዘፈኑ ነው። የትኛውን ያልዘፈነ? ምንድን ነው የምታከብድ? ዘፋኝ ለሆዱ ነው የሚዘፍነው። ሌላ ታሪክ አለ እንዴ? ወረኛው ለሆዱ ለእንጀራው ሲል ነው የሚዘፍነው። ማንም ምን የተለየ ነገር አላቸው? ስራቸው ነው፣ እንጀራቸው ነው። ታሰው ሄደው ከዛ የተለየ ተአምር እንደተደረገ የእናንተ ቤት ዘፋኞች ሲሆኑ ልክ ተአምረኛ ሰው አስመስላችሁ ልሰሉ ተፈለገ። ዘፋኝ አቅራሪ ነው፣ አዝማሪ እካክ ነው ዘፋኝ። እሺ እካክ ነው ዘፋኝ እያልኩ ነው። ስለዚህ ቆም ብላችሁ አስተውሉ። የንጹሐን ደምን አቢዩዝ የሚያደርጉ ሰዎች እንዳሉ እያየን ነው። እነሱን ደግሞ እያንዳንዱን እያወጣው አጋልጣሉ። አሁንም ፍትህ ለቀነኒ ይጠይቃሉ። ይቺ ልጅ ተይዛ መጠየቅ አለባት። ምንድን ነው ያደረገችው? ምንድን ነው የሆነው? መጠየቅ አለባት። ሰላማችሁ ይብዛልኝ። አሁንም ፍትህ ለቀነኒ ይላለሁ። ክበሩልኝ።